ጤና ይስጥልኝ ውድ በሀገር ውስጥም ከሀገር ውጭ ያላችሁ የአዲስ ነገር ቤተሰቦች፣ ዛሬም ለሰዓቱ ወሳኝ ናቸው ያልኳቸው መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር አብራችሁኝ ቆዩ። ለሰባተኛው ጠቅላላ ምርጫ ድምጽ መስጠት ተጀመረ። ጠቅላይ ሚኒስትር አብይ አህመድ የትናንቷን ኢትዮጵያ የዛሬ 5 ዓመት አናያትም ሲሉ ተናገሩ። ብራዚል በኢቦላ የተጠረጠሩ 2 ታካሚዎችን እየተከታተልኩኝ ነው ብላለች። ወደ መረጃዎቹ ስናልፍ ከትግራይ ክልል በስተቀር በመላው ሀገሪቱ በሚካሄደው ሰባተኛው ሀገራዊ ምርጫ ከንጋቱ 12 ሰዓት ጀምሮ ድምጽ መስጠት ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ለሰባተኛው ዙር ጠቅላላ ምርጫ ዛሬ ግንቦት 24 2018 ዓ.ም መራጮች በየአካባቢያቸው ድምጽ እየሰጡ ሲሆን ብሔራዊ ምርጫ ቦርድ ከትግራይ ክልልና ከአንዳንድ የአማራ ክልል አካባቢዎች ውጭ ምርጫው እንደማይካሄድ አስታውቋል። ለዚህ ምርጫ 50.5 ሚሊዮን ሰዎች በመራጭነት የተመዘገቡ ሲሆን ይህም አገሪቱ ካላት ታዋቂ ሕዝብ ከ2/3 የሚበልጥ ነው። የብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ለመራጭነት ከተመዘገቡት ከ50 ሚሊዮን በላይ ኢትዮጵያውያን መካከል ሴቶች 46 በመቶ እንዲሁም ወንዶች 54 በመቶዎች ናቸው። ዘንድሮ በመራጭነት የተመዘገቡት ዜጎች ቁጥር ከ5 ዓመት በፊት ከተመዘገቡት በ32 በመቶ ጭማሪ ያሳየ ሲሆን ካለፉት 6 ምርጫዎች እየበለጠ ነው ተብሏል። በዚሁ ዜና አያይዘን የትናንቷን ኢትዮጵያ የዛሬ 5 ዓመት አናያትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ለሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት በበሻሻ ጎማ 2 ሃሮ ምርጫ ጣቢያ የተገኙት ጠቅላይ ሚኒስትር አብይ አህመድ አሁን ላይ እሳቸው የሚያሳስባቸው ጉዳይ መራጩ ሕዝብ ሳይሆን የተመራጩ ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትር ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃል ማህበረሰቡ እጩዎችን ከመረጠ በኋላ የተመረጡት ሰዎች ህዝቡን በጠበቃቸው ልክ በመታመንና እጃቸው ልባቸው ንጹህ ሆኖ ደከመን ታከተን ሳይሉ ይህንን ሀገር ታሪክ የሚቀይሩና የህዝቡን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉ የጠየቁ ሲሆን እልህ፣ ቁጣ፣ ክርክር አሸንፋለሁና እሸነፋለሁ ሳይሆን ያመነን ህዝብ እንዴት አገለግላለሁ፣ እንዴት ህይወቱን እቀይራለሁ የሚለው ነው ሲሉ ጠቅላዩ ማብራሪያ ሰጥተዋል። የትናንቷን ኢትዮጵያ የዛሬ 5 ዓመት አናያትም፣ የተለየች የበለጸገች ሀገር ማየት ደግሞ የሁሉም ኃላፊነት ነው ሲሉ ጠቅላዩ ተናግረዋል። የምርጫ በሰላም እንዳይጠናቀቅ የኢትዮጵያ ታሪካዊ ጠላቶች የሚዘውሯቸው ኃይሎች በስፋት ሲሰሩ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም እያሉ ብዙ ቢሞክሩም እንዳልተሳካላቸው ገልጸዋል። ወደ ብራዚል ስንሄድ የብራዚል የጤና ባለስልጣናት በአገሪቱ 2 ግዙፍ ከተሞች ሳኦ ፓውሎ እና ሪዮ ዴ ጄኔሪዮ 2 በኢቦላ ቫይረስ ተይዘው ሊሆን ይችላል የተባሉ ታካሚዎችን እየተከታተሉ መሆኑን ተናገረ። ከዲሞክራቲክ ሪፐብሊክ ኮንጎ የመጣ የ37 ዓመት ወንድ ታካሚ ትኩሳትን ጨምሮ ሌሎች ምልክቶችን እንዳሳየ የሳኦ ፓውሎ ግዛት መንግስት ተናግሯል። የሪዮ ግዛት የጤና ቢሮ ከኡጋንዳ የመጣ ቤልጂየማዊ ዜጋ ሳል፣ ብርድ ማለትና ተቅማጥ የመሰሉ ምልክቶችን ማሳየቱን ተከትሎ የደህንነት መመሪያዎች መተግበር እንደጀመሩ አስታውቋል። የሁለቱም ታካሚዎች የምርመራ ውጤት በሚቀጥለው ሳምንት እንደሚታወቅ ይጠበቃል። ታካሚዎቹ በውጤታቸው በኢቦላ ቫይረስ መያዛቸው ከተረጋገጠ በዲሞክራቲክ ሪፐብሊክ ኮንጎ ቫይረሱ ከተቀሰቀሰ ወዲህ ከአፍሪካ አህጉር ውጭ የተገኘ ኬዝ ይሆናል። በዲሞክራቲክ ሪፐብሊክ ኮንጎ 1000 በኢቦላ ቫይረስ የተጠረጠሩ ሰዎች የተገኙ ሲሆን 246 ሰዎች ደግሞ ህይወታቸው አልፏል። ኡጋንዳ 9 ሰዎች በቫይረሱ መያዛቸውንና 1 ሰው ደግሞ እንደሞተ አረጋግጣለች። አሁን የተቀሰቀሰው የኢቦላ ቫይረስ ቡንዲ ቡጋዩ በተባለ ዝርያ የተከሰተ ነው። ዝርያው እስካሁን የተረጋገጠ ክትባት የሌለውና በቫይረሱ የተያዙትን 1/3ዎችን የሚገድል ነው። በብራዚል ተጠርጥረው ክትትል እየተደረገባቸው ያሉት 2 ታካሚዎች በሌላ በሽታ መያዛቸውም ተነግሯል። በሳኦ ፓውሎ ከዲሞክራቲክ ሪፐብሊክ ኮንጎ የመጣው ታካሚ ማጅራት ገትር እንደተያዘና ከባድ ሁኔታ ላይ መሆኑ ተነግሯል። በሪዮ የሚገኘው የቤልጂየም ዜጋ ደግሞ ወባ እንደተገኘበት ተነግሯል። ውድ የአዲስ ነገር ቤተሰቦች ለሰዓቱ ወሳኝ ናቸው ያልኳቸው መረጃዎች እነዚህ ናቸው። በቀጣይ መረጃ እስከምንገናኝ ቸር ቆዩ።